በየዓመቱ በኢትዮጵያ በሚገኙ የተለያዩ ከፍተኛ ትምህርት ተቋማት ውስጥ በሺዎች የሚቆጠሩ ወጣቶች የአካዳሚክ ጉዟቸውን አጠናቀው ወደ ስራ ዓለም ለመቀላቀል ዝግጅታቸውን ያደርጋሉ። ይህ ወቅት ለተመራቂዎች፣ ለቤተሰቦቻቸውና ለሀገር ትልቅ ተስፋን የሚሰንቅበት እንደሆነ ቢታመንም በአገሪቱ ወቅታዊ ሁኔታዎች ምክንያት ግን የደስታው ስሜት ወደ መራር ጭንቀት እየተቀየረ ይገኛል። ኢትዮጵያ ከግማሽ በመቶ በላይ ማህበረሰቧ ወጣት የሆነባት ሀገር ናት። ይህ ወጣት የሰው ኃይል ለሀገር እድገት ለፈጠራና ለኢኮኖሚ ሽግግር ትልቅ አቅም ቢሆንም እንዲሁም ሀገሪቱ በየዓመቱ በሺዎች የሚቆጠሩ የተማሩ ባለሙያዎችን ቢታገኝም ከድህነት አዙሪት መላቀቅ አልቻለችም። ይህ ተቃርኖ በሀገሪቱ የፖለቲካና የኢኮኖሚ አቅጣጫ ላይ ከፍተኛ ጥያቄዎችን እያስነሳ ይገኛል። ለኢትዮጵያ ኢኮኖሚና ማህበራዊ ህይወት እንደ ዋነኛ ችግር ከሚጠቀሱት መካከል የሰላም ማጣት፣ ዘረኝነትና የስራ አጥነት ችግር በግንባር ቀደምትነት ይጠቀሳሉ። እነዚህ ተያያዥ ችግሮች የሀገሪቱን እድገት በመክታት በዜጎች መካከል አለመተማመንን እየፈጠረ ይገኛል። በተለይም አምባገነናዊ የመንግስት አሰራር ዜጎች ሀሳባቸውን በነጻነት እንዳይገልጹ እያደረገ ሲሆን ይህም ለሀገር ግንባታ የሚጠቅሙ ገንቢ ሀሳቦች እንዳይፈልቁና የዜጎች ተሳትፎ እንዲቀንስ አድርጓል። በተጨማሪም ሙስናና ብልሹ አሰራር በየተቋማት ውስጥ በመስረጻቸው ብቃት ያላቸው ወጣቶች በብቃታቸው ሳይሆን በዝምድናና በጉቦ እድሎችን እንዲያጡ እያደረጋቸው ይገኛል። ጦርነት፣ ድርቅና ረሃብ በሀገሪቱ ውስጥ መኖርን ፈታኝ ከማድረጋቸውም በላይ የዜጎችን የሰላም ስሜት በመግፈፍ ለከፍተኛ የስነ ልቦናዊ ጫና ዳርጓቸዋል። ወጣቶች በሀገራቸው ሰርቶ የመለወጥ ተስፋ በመቁረጣቸው መፍትሄውን ከሀገር ውጪ በመሰደድ እየፈለጉ ይገኛሉ። በሺዎች የሚቆጠሩ ወጣቶች ለአሰቃቂ የፍልሰት ጉዞ ህይወታቸውን አደጋ ላይ እየጣሉ መሆናቸው ሀገሪቷ የሰው ኃይሏን በከፍተኛ ፍጥነት እያጣች መሆኑን ያሳያል። በሌላ በኩል እኔ ከሞትኩ ሰርዶ አይብቀል የሚል አስተሳሰብን የሚያራምዱ የፖለቲካ ልሂቃንና የውሳኔ ሰጪ አካላት ሚና ደግሞ እጅግ አስቸጋሪ ሆነዋል። እነርሱ ካልመሩና ካልገዙ በስተቀር አገር እንደምትደኸይ የሚሰብኩ ነገር ግን ለሀገሪቱ የአሁን ሁኔታና ድህነት ጉልህ ሚና የነበራቸውና ያላቸው አካላት አሁንም ካንሰር እንደሆኑ ቀጥሏል። እነዚህ አካላት ስልጣን ላይ ለመቆየት በሚያደርጉት ጥረት የህዝብን አንድነት በመሸርሸር ለሀገሪቱ ሁለንተናዊ እድገት እንቅፋት ሆነው ቀጥለዋል። የኢትዮጵያ ወጣቶች በምርቃት ማግስት የሚገጥማቸው ይህ ክፉ ዕጣ ፋንታ የሀገሪቱን መጻኢ ተስፋ የሚፈትን ነው። ዘላቂ ለውጥ ለማምጣት ሰላምን ማረጋገጥ፣ ብልሹ አሰራርን ማስወገድና የፖለቲካ ምህዳሩን ለሁሉም ዜጋ በእኩልነት ክፍት ማድረግ ይግድላል። ይህ ካልሆነ ግን አገሪቱ በየዓመቱ የምታፈራቸው ተስፋ ሰጪ ወጣቶች ለሀገራቸው ሳይሆን ለሌላ ሀገር እድገት መጠቀሚያ የመሆናቸው እውነት ሩቅ አይሆንም።